እውነተኛ የወንጀል ታሪክ የክሪስ ዋትስ ፍጹም የሚመስለው ቤተሰብ። ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች፣ ዛሬ ፍጹም የሚመስለው ቤተሰብ የሚል እውነተኛ የወንጀል ታሪክ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ፍጹም የሚመስለው ቤተሰብ እውነተኛ ታሪክ ክፍል 1። አንዳንድ ጊዜ እኛ የምናውቀው ህይወት እውነቱን አይወክልም። ፈገግታዎች፣ የቤተሰብ ፎቶዎች፣ የፍቅር መልእክቶች፣ እነዚህ ሁሉ ከጀርባቸው የተደበቀ ሌላ እውነት ሊኖራቸው ይችላል። እንደ አውሮፓውያን አቆጣጠር በ2018 በአሜሪካ ኮሎራዶ ግዛት ውስጥ የሚኖር አንድ ቤተሰብ በአንድ ሌሊት ሙሉ ለሙሉ ጠፋ። በመጀመሪያ ሁሉም ሰው ምናልባት ቤታቸውን ትተው ሄደው ሊሆን ይችላል ብለው አሰበ። ነገር ግን በጥቂት ቀናት ውስጥ ይህ ጉዳይ ከአሜሪካ በጣም አስደንጋጭ የቤተሰብ ግድያ ጉዳዮች መካከል አንዱ ሆኖ ተመዘገበ። ሻናን እና ክሪስ ዋትስ በ1985 በኖርዝ ካሮላይን ተወለደ። ከህፃንነቱ ጀምሮ በጣም ጸጥተኛና ብዙ የማይናገር ሰው እንደነበረ የሚያውቁት ይናገራሉ። ከሌሎች ጋር ግጭት መፍጠር አይወድም ነበር። ብዙ ጊዜም ዝም ብሎ የሚቀመጥ ስሜቱን በውስጡ የሚያቆይ አይነት ሰው ነበር። በ2010 ከባለቤቱ ከሻናን ክሩዝ ጋር ተገናኘ። ሻናን ግን ከክሪስ ፈጽሞ የተለየች ነበረች። ሁልጊዜ የምትስቅ፣ ማህበራዊ፣ እጅግ የምትናገር፣ ሰዎችን በቀላሉ የምታምን ሴት ነበረች። ባለቤቱ ሻናን ፌስቡክ ላይቭ ማድረግ ትወድ ነበር። የቤተሰቡን የቀን ተቀን እንቅስቃሴ በተደጋጋሚ ታጋራ ነበር። የልጆቿን ጨዋታ፣ የቤተሰብ ጉዞ፣ የልደት በዓላት፣ የፍቅር ቀናት፣ ሁሉንም በመስመር ላይ ታሳይ ነበር። በሚመለከቱት ሰዎች አይን እነሱ ፍጹም ቤተሰብ ነበሩ። ክሪስ ታማኝ ባል፣ ሻናን ደግሞ ደስተኛ እናትና ሚስት ነበሩ። ቤላና ሴሌስቲ የሚባሉ ሁለት በፍቅር የተከበቡ ልጆች ነበሯቸው። ሌላ ህፃንም በመንገድ ላይ ነበረ። ሻናን 15 ሳምንት እርጉዝ ነበረች። ህፃኑንም ኒኮ ብለው ለመጥራት ወስነው ነበር። ነገር ግን ይሄ ኦንላይን ላይ የሚያሳዩት ፍጹም የሚመስለው ቤተሰቦች ካሜራው ሲጠፋ ሌላ ዓለም ነበረ። ቤተሰቡ በትልቅ የገንዘብ ችግር ውስጥ ነበር። የቤት ብድር፣ የክሬዲት ካርድ ዕዳ፣ የህክምና ወጪዎች፣ እነዚህ ሁሉ ቤተሰቡን እየተጫኑ ግፊት እያደረጉባቸው ነበር። በውጭ ለሚያያቸው ሰው ግን ሁሉም ነገር ፍጹም ይመስል ነበር። በውስጥ ግን ጭንቀት እየጨመረ ነበር። ክሪስ በጣም ተለውጦ ነበረ። ክብደቱ አንሱ፣ በየቀኑ ስፖርት ይሰራ ጀመር። ልብሱን ቀየረ፣ ባህሪውም ቀስ በቀስ ተለዋወጠ። በተጨማሪም አዲስ ሰው በህይወቱ ውስጥ መግባት ጀመረ። በ2018 የበጋ ወራት ላይ ክሪስ በሚሰራበት ኩባንያ ከአዲስ የስራ ባልደረባ ጋር መቀራረብ ጀመረ። በጥቂት ጊዜ ውስጥ ግንኙነታቸው ወደ ፍቅር ግንኙነት ተለወጠ። በዚያን ጊዜ ሻናን ከልጆቿ ጋር ለብዙ ሳምንታት ከቤት ርቃ ቤተሰቦቿን ለመጎብኘት ሄዳ ነበር። ከርቀት ሆና ለክሪስ መልእክት ትልክለት ነበር። ምን ተፈጠረ? ለምን እንደቀድሞ አታናግረኝም? ሁሉም ነገር ደህና ነው ወይ? እያለች በመጨነቅ ባሏ ክሪስን በተደጋጋሚ እየደወለች ትጠይቀው ነበር። ክሪስ ግን አጭር መልሶችን ብቻ ይሰጣት ነበር። በመጨረሻም ኦገስት 12 ቀን 2018 ሻናን ከቢዝነስ ጉዞዋና ቤተሰቦቿን ለመጠየቅ ከሄደችበት ጉዞዋ በሌሊት ወደ ቤቷ ተመለሰች። የቤቱ የፊት ካሜራ እሷ ወደ ቤት ስትገባ ቀረጻውን አስመዘገበ። ይህም ማንም ሰው ሻናንን በህይወት ሲያየት የመጨረሻው ጊዜ ነበር። ከዚያች ቅጽበት በኋላ ሻናን፣ ልጇ ቤላ እና ሴሌስቲ ሶስቱም ምን እንዳወጣቸው ጠፋ። ነገር ግን በቀጣዩ 24 ሰዓታት ውስጥ አንዲት የቅርብ ጓደኛዋ ያደረገችው አንድ የስልክ ጥሪ የዓለምን ትኩረት ወደዚህ ቤተሰብ አመጣ። በዚያን ጊዜም ሻናን ዋትስ የእርሷ ሁለት ሴት ልጆቿ ቤላና ሴሌስቲ ከቤታቸው ውስጥ አልተገኙም። በመጀመሪያ ሁሉም ሰው እንደ መጥፋት፣ እንደ መታገት ጉዳይ ተመለከተው። ነገር ግን የፖሊስ ምርመራው እየቀጠለ በሄደ ቁጥር አንድ ነገር ግልጽ መሆን ጀመረ። ይህ ቀላል የመጥፋት የመሰወር ጉዳይ አልነበረም። ኦገስት 13 2018 የሻናን ጓደኛ ኒኮል አትኪንሰን በጣም ተጨንቃ ነበር። ምክንያቱም ሻናን በመደበኛ ህይወቷ ስልኳን የምታነሳና ከሰዎች ጋር የምትገናኝ አይነት ሰው ነበረች። መልእክቶችንም በፍጥነት ትመልስ ነበር። ግን በዚያን ቀን ምንም ምላሽ አልነበረም። ኒኮላ በተደጋጋሚ ጊዜ ወደ ስልኳ ደወለችላት። ምንም አይነት ጥሪ አልነበረም። ከዛም በኋላ ጓደኛዋ ኒኮላ ወደ ቤቷ ምን ገጠማት የሚለውን ለማወቅ ጉዞ ጀመረች። በቤቱ ውስጥም አንድ ያልተለመደ ሁኔታ አገኘች። መኪናዎቹ በቤት ነበሩ። የሻናን የግል ዕቃዎችም እዚያው ነበሩ። ስልኳም ጭምር በቤት ውስጥ ነበረ። ይህ ሁኔታ ቤተሰቡ በፍላጎታቸው ቤቱን ለቀው እንዳልተሰወሩ እንዳልሄዱ ያሳይ ነበር። በዚህ ምክንያት ፖሊስ ተጠራና ምርመራው ተጀመረ።
በቤቱ አጠገብ የነበረ የጎረቤት የደህንነት ካሜራ ለምርመራው ትልቅ ማስረጃ ሆነ። ካሜራው ያሳየው ባለቤቷ ክሪስ ዋትስ በማለዳ ወደ ቤቱ ሲመጣና ከዛም ቤቱን ለቆ ሲወጣ የሚያሳይ ነበረ። ነገር ግን አንድ ነገር የመርማሪዎቹን ትኩረት ሳበ። ክሪስ በሁኔታው የሚጠበቅበትን ያህል የተጨነቀ አይመስልም ነበር። በቃለ መጠይቆች በካሜራ ፊት እንደማንኛውም የተጨነቀ ቤተሰብ አባል ለመታየት ሞከረ። የተለያዩ ሚዲያዎችም ላይ ቀርቦ ሚስቴና ልጆቼ ተመልሰው ወደ ቤት እንዲመጡልኝ እፈልጋለሁ ሲል በቴሌቪዥን ጣቢያዎች በቃለ መጠይቆች ሁሉ ካሜራ ፊት ቆሞ የሚስቱንና የልጆቹን መመለስ ጠየቀ። ሻናን፣ ቤላ፣ ሴሌስቴ እባካችሁ ተመለሱ ብሎ ተናገረ። ለብዙ ሰዎችም ይህ የአንድ የተጨነቀ አባት ጩኸት ይመስል ነበር። ነገር ግን መርማሪዎቹ ጥያቄ ነበራቸው፣ ምክንያቱም አንዳንድ ባህሪዎቹ የሚጠበቀውን ምላሽ አያሳዩም ነበር። በዚህም ምክንያት ፖሊሶች ክሪስን ለጥያቄ ጋበዙት። ክሪስም ታሪኩን እንደ አንድ ተራ የመጥፋት ጉዳይ፣ የመሰወር ጉዳይ አድርጎ አቀረበላቸው። እሱ እንደገለጸው ከሻናን ጋር ችግር ነበራቸው፣ ነገር ግን ጉዳዩ ከዚያ በላይ እንደሆነ መርማሪዎች መጠርጠር ጀመሩ። በምርመራው ወቅትም ፖሊስ አንድ አስፈላጊ መረጃ አገኘ። ክሪስ ከሌላ ሴት ጋር የፍቅር ግንኙነት ነበረው። ይህ ግንኙነት ሻናን ሳታውቀው በድብቅ የሚካሄድ ግንኙነት ነበር። መርማሪዎች የስልክ መረጃዎችን፣ መልእክቶችንና ሌሎች ማስረጃዎችን ሲመረምሩ የክሪስ ሕይወት የሚያሳየው ምስል መቀየር ጀመረ። በዚህ ምክንያት ክሪስ የፖሊግራፍ ምርመራ ለማድረግ ተስማማ። ይህ ምርመራ አንድ ሰው እውነት እየተናገረ ነው ወይንስ እየዋሸ ነው የሚለውን ለመገምገም የሚጠቀሙበት የምርመራ አይነት ነበር። በጥያቄ ወቅትም የመርማሪዎች ጥርጣሬ ይበልጡን ወደ ክሪስ እየጨመረ መጣ። ለቀናት ዓለም ሁሉ ሻናንና ልጆቿ የት እንደሆኑ ሲጠይቅ ነበረ። ፖሊሶች ክትትላቸውን በከፍተኛ ሁኔታ እንዲጨምሩ ትኩረት አድርገው ይህን ቤተሰብ ምን እንደዋጠው እንዲታወቅ ግፊት ያደርጉ ነበር። ክሪስ ዋትስም እውነቱን ለመደበቅ ሞክሮ ነበር። ነገር ግን አንድ ቃለ መጠይቅ፣ አንድ የምርመራ ስልት እና አንድ የተሰበረ ታሪክ ሁሉንም ሊያጋልጥ ነበር። በሚቀጥለው ክፍል ክሪስ ዋትስ የሚያስደነግጠውን እውነት ይናገራል። ፖሊሶች ያገኙት ማስረጃና የፍርድ ቤቱን ውሳኔ በክፍል 2 ይዤላችሁ ቀርባለሁ። ከዛው ድረስ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።